ሁለት ጣሊያናውያን ለመሳም ሞክረዋል የተባለ ኤርትራዊ በቁጥጥር ስር መዋሉ ፖሊስ አስታወቀ። ላ ሚላኖ ጋዜጣ ዛሬ እንደዘገበው ይህ የ29 ዓመት ኤርትራዊ በሮም ከተማ በሁለት ሴቶች ላይ ይህንን ድርጊት በመፈጸሙ የወሲብ ጥቃት ክስ ተመስርቶበታል። በተጨማሪም በሁለቱም ላይ አካል ጉዳት በማድረስ ተጨማሪ ክስ እንደቀረበበትም አስረድተዋል። የሮም ከተማ አቃቤ ሕግ ለጋዜጣ እንደገለጸው ይህ ወጣት በቁጥጥር ስር የዋለ ትላንትና ነው። ድርጊቱን ማርች 18 ቀን መፈጸሙን የጠቀሰው አቃቤ ሕግ በመጀመሪያ አንዲት ሴት ለፖሊስ ጥቆማ መስጠቷን አስታውቋል። በዕለቱ ይህንን ወጣት በባቡር ጣቢያ አካባቢ ያገኙት ይቺ ሴት ጎትቶ በኃይል ለመሳም ሲሞክር ራሷን ለመከላከል እንደመታችው ገልጻ እሱ ግን ጸጉሩን ጎትቶ መሬት ላይ እንደጣላት አስረድቷል። በዚህ በደረሰባት ጉዳት የተነሳ ለ7 ቀን ሆስፒታል መቆየቷን አስታውቋል። በዚህም ዕለት ይህን ተጠርጣሪ በአንድ አውቶቡስ ፌርማታ ላይ ሴትን ከፊት መንገድ ዘግቶ ለመሳም መሞከር ጠቅሰው አቃቤ ሕጉ በወቅቱ በጓደኞቿ እርዳታ ምንም ሳይሆን እንደለቀቃት አስረድተዋል። ወጣቱ ይህን ድርጊት ከፈጸመ በኋላ ሮጦ ማምለጡን የጠቀሰው አቃቤ ሕጉ በተደረገው ምርመራና የደህንነት ካሜራ ክትትል ትላንትና በቁጥጥር ስር እንደዋለ ተገልጿል።